ይብጌታ ሳባላለው የቻዋላ ምክትል አስተዳዳሪና የገቢዎች ጽህፈት ቤት ኃላፊ ነኝ። እንደጠቃላይ ያው እንደ ሀገራችን በተጀመረው የለውጥ ጉዞ ላይ የነበረ እንቅስቃሴዎች ያው ሰፊ ኢኮኖሚ ስብራት የነበረባቸው ተቋማት አንዱ የገቢ ተቋም ነበር። ሀገር ላይ በተደረገው ሪፎርም አማካይነት ደግሞ ያው በርካታ የቆሙ ፕሮጀክቶችም እንዲሁም ደግሞ በህዝባችን ላይ የሚታዩ የነበሩ የመልካም አስተዳደር ችግሮች እና እንዲሁም ደግሞ የመሰረተ ልማት ችግሮችን ለመቅረፍ ርብርብ እየተደረገ ነበር ማለት ነው። እንደዚሁም እኛም ደግሞ እንደ ሀገር የተጀመረው ይህን ንቅናቄ በማድረግ ከ2013 ጀምሮ እስከ 2018 ላይ ስንመለከት እንደ ገቢ ተቋም ሰፊ የሆኑ ንቅናቄዎች ከተደረገባቸው ተቋማት አንዱ ነው። ሁለተኛ ደግሞ በሪፎርም ከተደረገባቸው ሴክተሮች አንዱ ከመሆኑ አንፃር ላይ ደግሞ እንደ ወረዳችንም ያው ይህን ተቀብለን በወርደን ሰፊ ስራዎች ሰፊ እንቅስቃሴዎች በማድረግ ላይ እንገኛለን ማለት ነው። በ2023 ላይ የነበረን የበጀት ዓመቱ አጠቃላይ መደበኛ ላይና ማዘጋጀት ይሰበሰበ የነበረው 85 ሚሊዮን ብር ብቻ ነበር እየተሰበሰበ ነበር ማለት ነው። አሁን ላይ ግን እየተመለከተ ያለነው ግን በየዓመቱ የ25% እጥፍ በማድረግ በ25% ብቻ በማሳደግ ዛሬ ላይ ወደ 235 ሚሊዮን ብር መሰብሰብ ተችሏል ማለት ነው። እንዲሁም ደግሞ እነዚህ ብቻ ብር መሰብሰብ ብቻ ሳይሆን የቆሙ ፕሮጀክቶችን የማስቀጠል አዳዲስ ፕሮጀክቶችን ዘንግቶ ቶሎ የመጨረስ በተመሳሳይ ነገር ደግሞ ህዝባችን ለሚፈልገው ደግሞ የልማት ጥያቄ ደግሞ ሰፊ ነው። የመልካም አስተዳደር ሰፊ ናቸው። እነዚህን ደግሞ ችግሮቻችን ለመቅረፍ ደግሞ የግድ ገቢ መሰብሰብ መቻል አለበት ማለት ነው። ስለዚህ እያንዳንዱ ባለው ቋት ደግሞ ሰብሰብ አድርጎ በማምጣት ከነበረበት በ2013 እና እንዲሁም ከዛ በፊት የነበረው እንደ ወረዳ የካፒታል ፕሮጀክት ተብሎ የሚያዙ የነበሩት ፕሮጀክቶች በጣም ውስን የነበሩ ነበሩ ማለት ነው። ዛሬ ላይ ግን ስንመለከት ግን ሰፋፊ ፕሮጀክቶች ጀምረን እየጨረስንበት ሰፋፊ መሰረተ ልማቶችንም ለመስራት እየተሞከረ ነው ማለት ነው። ያው መሰረተ ልማቶችም የመልካም አስተዳደር ችግሮችም ለመቅረፍ የሚቻለው ብቻ መንግስት በሚሰበሰበው ገቢ ብቻ ሳይሆን አርሶ አደራችንን በማሳተፍ ተወላጁን በማሳተፍ አጠቃላይ ማህበረሰባችንን በማነቃነቅ ገቢ በአግባቡ ሰብሰብ አድርጎ በማምጣት ደግሞ ለታለመለት ዓላማ የማዋል ስራ እየተሰራ መሆኑን እውን ነው ማለት ነው። ስለዚህ እንደ ወረዳችን በየጊዜው አሁን በየዓመቱ ስንመለከት ከ2013 2014 2015 2016 2017 ላይ የነበረው ነገር ላይ ደግሞ ሰፊ ልዩነት እንደነበርና በዘንድሮ ደረጃ ደግሞ ወደ 235 ሚሊዮን ለመሰብሰብ አቅደን ዛሬ ላይ በደረስንበት ደግሞ አሁን ላይ አፈጻጸማችን ላይ 90% ላይ እንገኛለን ማለት ነው። ይሄ የሚያሳየው ምንድነው? የአመራሩና እንዲሁም ደግሞ የባለሙያው እንዲሁም ደግሞ አጠቃላይ የህዝባችን ቁርጠኝነት ተይዞ እያንዳንዱ ነገር ላይ ደግሞ ለመስራት እየታቀዱ ያለበት ስራ መሆኑን ግልጽ ነገሮች ያስቀምጣል ማለት ነው። ስለዚህ እንዳጠቃላይ እሱን ብቻ ሳይሆን ከዚህ በፊት የነበረው የገጠር መሬት ላይ 411,000 አካባቢ ነው ብቻ ነው እየተሰበሰበ ነበር ማለት ነው። አሁን ላይ በተለይ የማዕከላዊ ኢትዮጵያ ክልል ካወረዳቸው አንዱ ንቅናቄ ላይ ደግሞ በገጠር መሬት ላይ አጠቃላይ ሀብቶቻችን በአግባቡ ተመንዝረው በአግባቡ ደግሞ መከፈል አለባቸው የሚለው ነገር ከመጣ በኋላ በአምና ደረጃ ብቻ 19 ሚሊዮን ብር የገቢ ማግኘት ችለናል። በዘንድሮም ደረጃ ደግሞ አሁን ላይ በደረስንበት ደግሞ 19.1 ሚሊዮን የሚያክል ገቢ ከገጠር መሬት ያገኘንበት አግባቦች እንዳሉ ያሳያሉ ማለት ነው። ስለዚህ ገቢ ሁሉም ነገር መፈጸም የሚችለው የሁሉም ነገር መሰረቱ ገቢ ነው ማለት ነው። ስለዚህ ሁሉም ማህበረሰብ ሁሉም የሚመለከተው አካል ለገቢ ትብብር ማድረግ መቻል አለበት። አሁንም ያልነካላቸው በርካታ ፖቴንሻሎች አሉ ማለት ነው። እንደ ወረዳችንም ያልነካላቸው አሁንም መሰብሰብ ያለባቸው በርካታ ነገሮች አሉ። እነዚህም የቅንጅት አካል በመሆን ከንግድና ገበያ ልማት ከውሃ ጽሕፈት ቤት እንዲሁም ደግሞ ከአካባቢ ጥበቃ ጋር በመሆን ይህንን የማዝመን ስራ የጀመርናቸው ስራዎች አሉ። በቀጣይ ደግሞ የበለጠ አሟጠን ገቢን በመሰብሰብ በወረዳችን ላይ የሚገኙ የመሰረተ ልማት ጥያቄዎች እንዲሁም የመልካም አስተዳደር ችግር ሊሆኑ የሚችሉ ነገሮች ደግሞ ታቀዱ ታልሞ መስራት ስላለባቸው ይህን ለመፈጸም ደግሞ የገቢ አቅማችን ደግሞ በየጊዜው እያደገ እያሰፋን መሄድ መቻል አለብን ማለት ነው። እንዲሁም ደግሞ እኛ 38 የገጠር ቀበሌና 4 ማዘጋጃዎች ይገኛል ማለት ነው። ማዘጋጃዎችን ማዕከል ላይ ስንመለከት ገቢያቸው ከጊዜ ወደ ጊዜ እያደገ ነው ማለት ነው። በተለይ 3ቱ ማዘጋጃዎች ነበሩ ከ2017 በፊት የነበሩት። አሁን ላይ ደግሞ ወዲቶ የምትባል ከተማ ጨምረን ማዘጋጃ 4ቱ ማዘጋጃዎችን አካባቢ ያለው ነገር ላይ ደግሞ በርካታ ጥያቄ የነበረባቸው የመንገድ የውሃ እንዲሁም ደግሞ የጤና ሰፊ ችግር ጥያቄ የነበረባቸው ነበር። የቄራ ሰፊ ችግር የነበረባቸው የዲች እነዚህ ጥያቄዎች ለመመለስ ደግሞ ያለንን ሀብት እዛ ማዕከል ላይ አሟጠን በመጠቀም ዛሬ ላይም ከ8.5 ሚሊዮን በላይ በመሰብሰብ ወደ ይህንን ደግሞ ዲቾች የተለያዩ ነገር ደግሞ እዛ ሊነሱ የሚችሉ የመልካም አስተዳደር ችግሮችም እየቀረፍንበት ያልንበት ደረጃ እንዳለ ያሳያል ማለት። ስለዚህ እንዳጠቃላይ ለመልማት የሚፈለግ ከሆነ አሁን በተጀመረ ደግሞ በተለይ የኛ ተቋም
የኢኮኖሚ ተቋም ነው፣ ሪፎርም የሚደረግበት ተቋም ነው። ስለዚህ የገቢ ስርዓታችን በማዝመን እያንዳንዱ ታች ላይ ያለው ነገር ላይ ደግሞ አሟጠን በመጠቀም ገቢያችን በማሳደግ ቀጣይ ደግሞ የበለጠ አልመን ተልመን እየሰራን መሆኑን ለማሳወቅ ነው። አመሰግናለሁ።